አንዳንዴ ሰዎች ስንባል በህይወታችን ውስጥ የሆነ ነገር ለማግኘት በጣም እንጓጓለን እና ከመጓጓታችን የተነሳ ያንን ህይወት ያገኘን እንመስለንና የማይሆን ነገር ውስጥ እንገባለን። የማይሆን ህይወት ውስጥ በተለይ ሴቶች ከቤተሰብ ለመላቀቅ ስንል ህይወት መስርተን ለመኖር ስንል እድሜ ሄደ እያልን ብቻ የብዙ ነገሮች ጫና እላችን ላይ ይደራረቡብንና ተንደርድረን ወደዛ የሆነ በቃ የምንፈልገው ህይወት እየመሰለን ወደ ማይሆን ህይወት ውስጥ ተንደርድረን እንገባለን። ግን ያ ህይወት ደግሞ እንደማይሆን የምናውቀው ከገባንበት በተለይ በቃ ገብተንበት ያንን ህይወት መኖር ጀምረን ቤተሰብ ነው ብለን የመሰረት ነው ወይም ህይወቴ ነው ብለን የጀመርነው ህይወት የሆነ ሰዓት ላይ የኛ አይደለም። በቃ የኛ አይደለም ያልኩበት ምክንያት አንዳንዴ የእግዚአብሔርን ፍቃድ ቆም ብለን መጠየቅ አለብን እና ብቻ እስቲ ሴቶች ስለ ህይወት ዙሪያ እንወያይ እና ይሄ ቪዲዮ እናንተ ጋር የደረሰ ሰው ሰብስክራይብ በማድረግ አበረታቱኝና በሴቶች ዙሪያና በዚህ የእድሜያችንና የባህላችን ነገር ጫና ፈጥሮብን የማይሆን ህይወት የገባ ነው ብዙ ሴቶች አሉንና እስቲ በዛ ዙሪያ እንድንነጋገር ብዬ አንድ ርዕስ አዘጋጅቻለሁ። እባካችሁ ይሄንን ቪዲዮን ያያችሁ ሰዎች ሰብስክራይብ አድርጉልኝ፣ ላይክ፣ ኮሜንት ስጡኝ፣ አበረታቱኝ። አመሰግናለሁ።